ኤጀንሲ ሆናችሁ ከዛ እዚህ ጋር አሁን ጨዋታው ኤጀንሲ ሆናችሁ በምትሰሩበት ሰዓት አሁን እናንተ ደግሞ ለሌላ ሰዎች ልታስተምሩ ነው። አስተማሪ ሆናችሁ ማለት ነው አይደል? ተዘዋዋሪ አስተማሪ ሆናችሁ ከዛ ኤጀንሲ ሆናችሁ እናንተ አሁን ምሳሌ ላይቭ ላይ ወጣችሁ ስታስተምሩ ወይም ደግሞ በፈለጋችሁበት መንገድ ስታስተምሩ 5 ልጆች ወይም 10 ልጆች ታስተምሩ ትችላላችሁ። እነዚህ ልጆች ደግሞ በደንብ ብቁ መሰብሰብ አይደለም ሰው እነዚህ ልጆች ብቁ አድርጋችሁ ስታፈሯቸው በደንብ ብቁ ስታደርጓቸው ለሁሉም ኤጀንሲነት ትሰጣችኋላችሁ። እኔ ለእናንተ ኤጀንሲነት እንደሰጠኋችሁ እናንተ ደግሞ ለነዛ ልጆች ኤጀንሲነት ትሰጣላችሁ። ከዛ በኋላ እነሱ ደግሞ ወጥተው ሌላ ፒራሚድ ይሰራሉ። የራሳቸውን ፒራሚድ እያደረጉ ይሰራሉ። ሌላ ልጆችን ያፈራሉ። እነሱ ለሌላ ሰው ኤጀንሲነት ይሰጣሉ እያለ ይቀጥላል። ከዛ እነሱ ደግሞ ሌላ ሰው ከሰጡ በኋላ ደግሞ እነዛ ሰዎችን ወጥተው አሁን ያስተምራሉ እያለ ፒራሚዱ እየሰፋ ይላል። ደግሞ እነዚያዎች ደግሞ ሌላ ያስተምራሉ። እነዚህም በመሀል እያስተማሩ ነው እያለ ፒራሚዱ እየሰፋ ይላል። አሁን እዚህ ጋር ማወቅ ያለባችሁ ነገር ይሄ ፒራሚድ እየቀጠለ ይላል። እናንተ በጀመራችሁ ፒራሚድ የማታውቁት ሰው እየገባ በሰው በጓደኛ እየሰፋ ይሄዳል። ይሄ ፒራሚድ አይቋረጥም፣ ይሄዳል እስከመቼው ድረስ አይቋረጥም። እዚህ ጋር ማወቅ ያለባችሁ እቺ ፒራሚድ ባልተቤቱ ማን ነው? እናንተ ናችሁ ኤጀንሲ ሆናችሁ የጀመራችኋል። ስለዚህ እናንተ ስለጀመራችሁ ለእናንተ ፕላትፎርሙ ኮሚሽን ያስብላችኋል። ምሳሌ ላሳያችሁ። እዚህ ውስጥ ለሚንቀሳቀስ ልጅ 30% ይቆረጥበታል፣ ግብር ይከፍላል 30%። አሁን ምሳሌ ላይቭ ላይ ለምታገኙት ሰው ጊፍት ብትሰጡ የሆነ ሰው ጊፍት ብትሰጡ 100,000 ጊፍት ብትሰጡት 100,000 ጊፍት ብትሰጡት 100,000 ብትሰጡት እሱ ጋር የሚደርሰው 70,000 ነው። 70,000 30,000ን ደግሞ ወይም 30%ን ግብር ትከፍላላችሁ። ለማን? ለፕላትፎርሙ። ፕላትፎርሙ 30% ይቆርጥ። ስለዚህ እዚህ ውስጥ ሌቭል ለማሳደግ ሊሆን ይችላል፣ ገበያ የተገበያዩበት ሊሆን ይችላል፣ ጊፍት የተሰጠጡ ሊሆን ይችላል። የተለያየ ነገር ሲያደርጉ እዚህ ውስጥ ያሉ ልጆች 30% ግብር ይከፍላሉ። ለማን? ለፕላትፎርሙ 30% ይከፍላሉ። ስለዚህ ፕላትፎርሙ ምን ብላ ያስባል? በእናንተ ምክንያት ነው ወይም እዚህ ፒራሚዱን በጀመረው ልጅ ነው አማካኝነት ነው ይሄን ልጆች ያገኘሁት ብሎ ስለሚያስብ ከሚያገኘው 30% ከሚያገኘው ትርፍ 30% ለእናንተ ጊፍት ይልክላችኋል። በየቀኑ ኮሚሽን ይከፍላችኋል፣ ይገባላችኋል። ኮሚሽን ብሎ ማለት አሳያችኋለሁ። ቆይ እንትን ላይ አስቀምጥላችኋለሁ። በየቀኑ የሚገባላችሁ ኮሚሽን አለ ወደዚህ ማለት ነው። እዚህ ጋር ሰው እየተንቀሳቀሰ ነው፣ በእናንተ ፒራሚድ ውስጥ ነው ያለው። ለራሱ ዓላማ ብሎ ሲንቀሳቀስ ለእናንተ ኮሚሽን ይመጣላችኋል። እዚህ ጋር ማወቅ ያለባችሁ ነገር አሁን ምሳሌ እናንተ እናንተ ኤጀንሲ ነበራችሁ፣ እኔ እዚህ ያለሁት እናንተ እዚህ ውስጥ ያላችሁ የራሳችሁን ፒራሚድ ስትሰሩ በተዘዋዋሪ የኔ ፒራሚድ እየሰፋ ነው። የኔ ትልቁ ፒራሚድ አለ እዚህ። የኔ ትልቁ ፒራሚድ ደግሞ ቢኖርም ደግሞ ከኔ በላይ ደግሞ ኤጀንሲ ያለች ደግሞ የኔ ኤጀንሲ ያለች እሷ ደግሞ ትልቅ ፒራሚድ አለ እዚህ ጋር ማወቅ ያለባችሁ ነገር። ስለዚህ እናንተ ኮይን ሲንቀሳቀሱ እኔ ብቻ አይደለሁም የምጠቀመው። የእናንተ ቪው ሲንቀሳቀሱ እናንተ ትጠቀማላችሁ፣ እኔም እጠቀማለሁ፣ የኔም ኤጀንሲ ትጠቀማለች፣ የኔም ኤጀንሲ ትጠቀማለች። ወር ላይ ይሄደ ማለት ነው። ስለዚህ ነገ እናንተም ልጆች ስታፈሩ ባይዘው እዚህ ጋር ከማንም ሰው ጋር ተቀጣሪ አይደለም። እኔ እናንተ ተቀጣሪ እያደረኳችሁ አይደለም። እናንተ ሌላ ልጆች ስታስገቡ እነሱን ተቀጣሪ እናንተ ቁጭ ብላችሁ ልበሉ አይደለም። እነሱም የራሳቸውን ለራሳቸው ዓላማ ብሎ ነው ሸረፈድን ያገኛል ብሎ አይደለም ማንም ሰው የሚለፋው፣ ወይም የእናንተ ልጆች እናንተ ታገኛላችሁ ብሎ አይደለም የሚለፉት። እዚህ ጋር የምታስተምሩ ልጆች አንዱ መጥቶ እዚህ ጋር ፋስት አክቲቭ ሊሆን ይችላል። ከዛ የራሴን ፒራሚድ መስራት አለብኝ ብሎ ሲሰራ የራሱን ፒራሚድ ሲሰራ በማን ፒራሚድ ውስጥ ነው ያለው? በእናንተ ፒራሚድ ውስጥ ነው ያለው። ስለዚህ እናንተ ኮሚሽናችሁ አይቋረጥባችሁም። ለሱም እየገባለት ለእናንተ ይመጣላችኋል። እሱ እዚህ ጋር ከያያዛችሁ ልጆች የሆነ ኮሚሽን ሲመጣ ለሱ ማለት ነው ለእናንተ ይመጣል፣ ለኔም ይመጣል፣ ለኤጀንሲ ይመጣል። ወር ላይ ይከፋፈላል። 30% ወስዶ ፕላትፎርሙ አንደኛ ለራሱ ኮሚሽን ለራሱ ታክስ እየተከፈለ ነው፣ ለራሱ የሚያነሳው ነው ያነሳል። ከዛ ላይ ሁለተኛ ደግሞ ለሚቆረጥበት ልጅ ሌቭል ያሳድግለታል እንደኛ መገበያያ። ሶስተኛ ደግሞ ከዛ በተጨማሪ ደግሞ ሶስተኛ ለኤጀንሲዎች ክፍያ ያለበት ማለት ነው። እዚህ ጋር ከሆነ የተቆረጠው እንትኑ 30% ይሄዳል፣ እንደዚህ እየተከፋፈለ ይሄዳል፣ ወር ላይ ይወጣል፣ ወር ላይ ይከፋፈላል። ስለዚህ ኔትወርካችሁ በሰፋ ቁጥር ለእናንተ በየቀኑ የሚገባው ኮሚሽን በጣም ሀይ የሆነ ትልቅ እየሆነ ነው የሚሄደው ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ይሄ ኮሚሽን ቀላል አይደለም። 4 ወር የሰሩ ልጆች 4 ወር እዚህ ፕላትፎርም ላይ የሰሩ ከፈለጋችሁ ገብታችሁ ቪዲዮ ላይ ሸረፍ ሚዲያ ላይ
በ4 ወር መኪና ልገዛ ነው ብላ የተናገረች ልጅ አለች። ገብታችሁ ይለት ካላመናችሁ ይሄን በ4 ወር ውስጥ 4 ወር ብቻ ሰርተው አሁን ላይ 1.5 እስከ 2 ሚሊዮን ድረስ ሚሊዮን ድረስ ኮይን የሚያገኙ ልጆች አሉ። 2 ሚሊዮን ድረስ ኮይን የሚያገኙ ልጆች አሉ። 4 ወር ግን እንትናቸውን ኔትወርካቸውን ዘርግተዋል። ዛሬ በየቀኑ 2 ሚሊዮን ፖይንት እና 1.5 ሚሊዮን ስራ የለም ካሉ 1.5 ሚሊዮን ድረስ ፖይንት የሚገባላቸው ልጆች አሉ። ባይዘው አንተ ስንት ይገባልህ ነው የሚባል ጥያቄ ብዙ ጊዜ ይነሳና እኔ አሁን እቺ ቪዲዮ እስከምሰራበት ጊዜ ድረስ ከ100,000 እስከ 200,000 ይገባልኛል። ቢላይ ያለው ከ100,000 እስከ 200,000 ይገባልኛል። ገና በወር ከምናምን ማለት ነው። 4 ወር 5 ወር የቆዩ ልጆች ደግሞ ወይም 4 ወር 5 ወር እኔም ስቆይ ነገር ከነገ ወዲያ በሚሊዮን ተከፋይ ይሆናለሁ ማለት ነው። 1.5 ሚሊዮን ማለት $150 ነው። $150 በየቀኑ ያገኘው $150 ሲባዛ በ140 ብር ባይናንስ ላይ ይሄንን ብታባዙ ስንት ይመጣል? 21,000 የኢትዮጵያ ብር 21,000 የኢትዮጵያ ብር እየተከፈሉ ነው ያሉት ማለት ነው። ጭራሽ ደግሞ ይሄኛው 2 ሚሊዮን ከባዛ ነው ወደ 30,000 የሚጠጋ ብር ወደ 30,000 ብር የሚጠጋ ብር በየቀኑ ሜክ ያደርጋሉ ማለት ነው። ገብቷችኋል? በየቀኑ ነው የምላችሁ። ይሄንን አሁን በቀን በወር አባዙት 21,000 ሲባዛ በ30 አመቱት ስንት ሺህ እንደሚመጣ። ስለዚህ እኔ እንኳን አሁን ባለሁበት እስከ 200,000 ከ100,000 እስከ 200,000 ባለው እየተከፈለ ነው። 100,000 ማለት በኢትዮጵያ የ2,000 ብር ወይም እስከ 2,000 ብር ተከፋይ በወሬ ማለት ነው በየቀኑ። ይሄ ኮሚሽን የሚገባልኝ አሁን 100,000 ኮይን ድረስ ይገባልኛል። 200,000 ኮይን ድረስ ይሄ ኮሚሽን የሚገባልኝ እኔ ስራ ሰርቼ አይደለም። እኔ የዘረጋሁት ኔትወርክ አለ። እኔ የዘረጋሁት ኔትወርክ ውስጥ የሚንቀሳቀሱ ልጆች አሉ። እነዛ ልጆች ኔትወርክ ሲንቀሳቀሱ ለኔ ኮሚሽን ይገባልኛል። ለምን? በእኔ ውስጥ እኔ ያስተማሪያቸው አባትም ይሁን አያት። እዚህ ጋር ማወቅ ያለባችሁ ነገር ያው ፕላትፎርም ላይ ትንሽ ቆይታ አይታላችሁ። አባት አያት የሚባል ነገር አለ። ለምሳሌ እናንተ እዚህ ጋር ፒራሚድ ጀመራችሁ። እዚህ ልጅ ናቸው እነዚህ እናንተ ተግባብታችሁ ነው ያስተማራችኋቸው ልጆች ማለት ነው። እነሱ ደግሞ ወጥተው ሌላ ልጆችን ሲያስተምሩ የልጅ ተፈጠረ። የልጅ ተፈጠረ። ከዛ ሌላ ልጅ እነዚህ ደግሞ ወጥተው ሌላ ልጆች ሲያስተምሩ የልጅ ያያችሁ ማለት ነው እናንተ በተለምዶ አባባል ስናየው። ስለዚህ ከነዚህ ሁላ ነው እኔ ከማላውቀው ሰው ዛሬ አሁን ኮሚሽን እየገባልኝ ነው።